ጋይስ እንዴት ናችሁ? ምስጋና ነኝ። ከቆይታ በኋላ እንግዲህ ዛሬ በሌላ ቪዲዮ ወደ እናንተ መጥቻለሁ። በባለፈው ቪዲዮ እንደተጠቀማችሁ በደንብ እያየው ነበረ። የዛሬውን ቪዲዮ የሚሆነው ደግሞ ከበረከት ተስፋዬ ሁለተኛው አልበም ላይ ያለ መዝሙር ነው። መንፈሴ የሚለው የሱን ፒያኖ ኢንትሮ አብረን እናያለን ማለት ነው። ሰምተን እንመለስና አብረን እናየዋለን። መዝሙሩ እንደሰማነው ማይነር ነው መዝሙሩ፣ ኦር ደግሞ እኛ በተለምዶ 6/5 የምንለው አይነት ታይፕ አለ አይደለ? እሱ ላይ 6 የሚባለው ስኬል ነው ማለት ነው። ስለዚህ መዝሙሩ ደግሞ የሚያርፍበት ስኬል ኢ ማይነር ላይ ነው። ኢ ማይነር ኦር ደግሞ 6ዙ ኢ ነው ማለት ነው። ኢ 6 የሚሆነው ለማን ነው? ለጂ። ትራንስፖዝ ስንጫወት ጂ ላይ አድርገን ኦር ደግሞ -5 ላይ አድርገን ኤ ላይ እንጫወተዋለን ይሄን ራሱን መዝሙር ማለት ነው። እንደ መጀመሪያ በራሱ ስኬል ልጫወተውና ኢ ማይነር ላይ ከዛ ወደ ትራንስፖዝ እንመልሰውና -5 ላይ አድርገን ኤ ላይ እንጫወተዋለን ማለት ነው። ይሄን ይመስላል። ኢ ማይነር ላይ አጫዋውቶ ይሄን ይመስላል ማለት ነው። ኦሪጂናል የመዝሙሩ የተሰራበት ስኬል ኢ ማይነር ላይ ነው የሚያርፈው ማለት ነው፣ 6 ላይ። ስለዚህ እኛ ትራንስፖዝ እናርገውና -5 ላይ እናረገውና ኤ ላይ እንጫወተዋለን ራሱን ማለት ነው። ኤ ማይነር ላይ አጫዋውቶ እንደዚህ ነው ማለት ነው። ለሁላችንም እንዲመቸን በትራንስፖዝ አድርገን እንጫወተዋለን ማለት ነው። ወደ መዝሙሩ በዲቴል ስንገባ መዝሙሩ የሚጀምርበት ፕሮግሬሽን 6 ነው። ከ6 ወደ 3 ይሄዳል። 3 ወደ 2 ይመጣል። ከሱ ድጋሚ ወደ 3 ይመለሳል። ከዛ ድጋሚ 6 ላይ ይሄዳል። ከዛ 3 ከዛ ሰከንዱን እዚህ ጋር ሜጀር ያደርገዋል። ከሜጀር ቀጥሎ ይዘጋል ኢ ላይ ማለት ነው። ላይ ይዘጋል። ከዛ መዝሙሩ ሲጀምር ኤ ማይነር ላይ ይመለሳል። አሁን ቀስ እያልን በደንብ እናየዋለን ማለት ነው። በተቻለኝ ላለመፍጠን ሞክራለሁ። በግራ እጃችን ምን ይዘው ኮርድ ኤ ማይነር 7 መያዝ እንችላለን። ኤ ማይነር 7 ኤ ኢን እና ጂን መያዝ እንችላለን። ኤ ማይነር 7 ማለት ነው። እዚህ ጋር በቀኝ እጁ የተጫወተው ከዲ ጀምሮ እስከ ኢ ድረስ ስላይድ ማድረግ እኩል ከኮርዱ ጋር ይዘው ሃርመኒ ሆነ ማለት ነው። አረገ በኋላ ከኢ ጀምረን ኢ ጂ ሲ ቢ ይላል ማለት ነው። መጀመሪያ ሲል ደግሞ ራይት አንዱ 7 ላይ ሲያርፍ በግራ እጅ ደግሞ ኢ ማይነር 7 የቀድሙ ፎርሙ እንዳለ ሆኖ የኤ ማይነር 7 እንዳለ ሆኖ እዚህ ጋር በግራ እጅ ኢ ማይነር 7ን ይጫወታል ማለት ነው። መጀመሪያው ኢ ማይነር 7 አንዴ እንድገመው ኢ ማይነር 7 ከዛ 2 ላይ ነው የሚሄደው። አሁንም እዚህ ጋር ስላይድ ያደርጋል። ሲል ድጋሚ ዲ ማይነር 7 ሲል ዲ ማይነር 7 እዚህ ጋር 2 ላይ ይሄዳል። አለ በኋላ እቺኛዋን የዲ ኖርማል ትራያድ አለ አይደለ? ዲ ማይነር ቺኛዋን ኤን እናወጣትና አረገ በኋላ እዚህ ጋር
ይችኛዋን ይጋም ስላይድ ያደርጋል ማለት ነው። በጣም ስላይድ ማድረጉ ጀስት በጣም ሳውንድ ላይ በጣም ዲፈረንስ አለው ማለት ነው። ኖርማሊ ከምናረገው ብሎ ሲጫወት መሃል ላይ ደግሞ ከዛ 5 ላይ ስለዚህ ስላይድ ማድረጋችን በጣም ጥቅም አለው። ለመጀመሪያው ከዛ ላይ ከዛ ቀደም ያልኳችሁ እዚህ ጋር ደግሞ የቀኝ እጁ 5 ላይ ኦር ደግሞ ጂ ላይ ሲሄድ የግራ እጁ ደግሞ ድጋሚ ኢ ማይነር 7 ላይ ይመለሳል ማለት ነው። የኢ ማይነር 7 ኮርድ ላይ ይሄዳል። ስለዚህ ኮርዱን መጀመሪያ ለብቻ እንበለው። ኤ ማይነር 7 ኢ ማይነር 7 ከዛ ኢ ማይነር 7 ኢ ማይነር 7 ድጋሚ ኤ ማይነር 7 ይመጣል። ኢ ማይነር 7 ከዛ እዚህ ጋር ሰከንዱን ሜጀር ኢ ላይ ይዘጋል ከዛ ማለት ነው። እዚህ ጋር ላይ ሲመጣ እንደዚህ አይነት አጫዋት ነው ያለው። ስላይድ ያደርጋል 5 ላይ ኮርዱ ኢ ማይነር ላይ እንዲህ ያደርጋል። ከዛ ይሄ የጂ ፈርስት ኢንቨርዥን ሩት ፖዚሽን አለ። ጂን ወደዛ 3 ፈርስት ኢንቨርዥኑን ቾፕ ነገር ያደርጋል ማለት ነው። ከዛ ድጋሚ ራሱን ይጫወተውና እዚህ ጋር ደግሞ ስላይድ የሚያደርገው ወደ ሲ ነው። ቀደም ኢ ላይ ያልነበር ስላይድ ያደርገው አሁን ደግሞ አረጋ በኋላ ኮርዱ ከኤ ወደ ኢ ማይነር ነው የሚመጣው። የተጫወተበት መንገድ ግን ቀስ ብዬ ስናየው ኤ ላይ ሲል ኤ ላይ እኩል እንይዛለን አለ በኋላ ይሄኛውን አርፔጂት ያደርጋል። ኤ ማይነር ኖርማሉ ኤ ማይነር ኤ ሲ ኢ ጂ ከዛ ሲ ከዛ ዲ ኢ ዲ ሚለውን ማለት ነው። ሶ አንዴ እንድገመው። እዛ ሰከንዱን ሜጀር ያደርገዋል ብያችኋለሁ። ሜጀር ያደረገበት መንገድ ደግሞ ይሄ ፈርስት ኢንቨርዥኑ ሳይሆን ይሄ ሩት ፖዚሽኑ አለ አይደለ? ፈርስት ኢንቨርዥኑ ሰከንድ ኢንቨርዥኑ የተጫወተበት በሰከንድ ኢንቨርዥኑ ነው ማለት ነው። እዚህ ጋር ሰከንዱ ሜጀር ይሄኛውን አያያዝ ማለት ነው። በሌፍት ሃንድ ዲን እንይዛለን፣ ራይት ሃንድ ደግሞ ኤ ዲ ኤፍ ሻርፕ ኦር ደግሞ የዲ ሰከንድ ኢንቨርዥን ማለት ነው። ዲ ሜጀር ሰከንድ ኢንቨርዥን ካረገ በኋላ ሰከንድ ኢንቨርዥኑን ከተጫወተው በኋላ ራሱ ዲ ሜጀርን ሩት ፖዚሽኑን አፐር ኦክታቭ ላይ ይዘዋል ማለት ነው። አርፔጂት ያደርገዋል። ጃምፕ አድርገን እንሄዳለን እዚህ ጋር ማለት ነው። ዘጋ ኢ ማይነር ላይ ዘጋና መዝሙሩ ሲጀምር ብሎ ይገባል ማለት ነው በጊታር ፓርት። ስለዚህ አንዴ በስሎው ቀስ ብለን እናየዋለን ማለት ነው።
ቲንክ ክሊር ነው ብዬ አስባለሁ። መጀመሪያ ስላይድ አረገ ኤ ላይ ኤ ማይነር ላይ ከቨን ላይ መጣን የግራ እጃችን ኢ ማይነር ላይ ከዛ ቱ ላይ እዚህ ጋር 5 ላይ ስላይድ እናደርጋለን። ከዛ የጂ ፈርስት ኢንቨርዥንን ቾፕ ማድረግ እንደዚህ እናደርግና ከዛ ኤ ላይ ይመጣል። ስላይድ የሚያደርገው ደግሞ እስከ ሲ ነው። ከኤ ጀምሮ ስላይድ ያደርጋል ማለት ነው። ኤ ሻርፕ ቢ ደን ደግሞ ሲ ሁሉንም መጫወት ማለት ነው። ስላይድ አድርጎ ክሊር ነው ብዬ አስባለሁ። የዛሬ ቪዲዮ ይሄን ይመስላል። አጠር ለማድረግ ሞክሬያለሁ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ በዚሁ እንሰነባበታለን።